ዛሬ ሪል ፋይት እናያለን ብላችሁ የጠበቃችሁ ሰዎች እርማችሁን አውጡ። በጆኒ እና በሴዶ መካከል የሚደረገው ፋይት ድራማ ነው። ሁላችሁም እርማችሁን አውጡ። ሁላችሁም እንግዲህ የሴዶ ደጋፊ የሆናችሁ ይህንን እውነት እንግዲህ መራራ እውነት መዋጥ አለባችሁ ማለት ነው። ፋይቱን ግዴታ በታዩትም ባታዩትም ጆኒ ነው የሚያሸንፈው። ጆኒ የሚያሸንፍበትን ምክንያትና የተደበቀው ሚስጥርን ልንገራችሁ። ጆኒ ከኢትዮጵያ ውጭ ሁላ ሻምፒዮን የሆነ ልጅ ነው። እስከ ብራዚል ሄዶ ሻምፒዮንነቱን ያረጋገጠ ልጅ ነው። ታይላንድም ላይ በቀጣይ ዓመታት የሚደረጉ ትልልቅ የሻምፒዮን ውድድሮች አሉ። ጆኒ እንግዲህ እዛ ፋይት ላይ ቀርቦ በጁጅትሱ ዘርፍ ማለት ነው ታለንቱን አሳይቶ ለሀገራችን ኢትዮጵያ ክብርና ዝናን ያመጣል ተብሎ የሚጠበቅ ልጅ ነው። ይሄ የሚጠበቅ ልጅ ደግሞ በማሰር ነው ያለው፣ በጌች ስር ነው ያለው ማለት ነው። ጌች የዚህ ልጅ ስፖንሰር ነው። ልብ ብላችሁ አድምጡ። ጌች የጆኒ ስፖንሰርም ነው። ጆኒ የሚሰራውም እንግዲህ ጌች ስዊት ቦክስ ውስጥ ነው ማለት ነው። እዛ ሻምፒዮን የሆነ ሰው ብቻ ነው እንግዲህ ውጭ ሀገር ሄዶ መወዳደር የሚችለው። ሴዶ ይህንን ማድረግ አይችልም። ምክንያቱም ባክግራውንዱ ላይ ምንም አይነት የፋይት ልምድም ሆነ ሻምፒዮን ሆነ ያለፈባቸው ጌሞች ስለሌሉ ጆኒ ነው እንግዲህ የሻምፒዮንም ተሞክሮ ልምድም ያለው ማለት ነው። ሀገር ውጭ ለሚደረጉ ፋይቶች መቅረብ የሚችለው ጆኒ ነው። ጆኒን ይዞት ሲሄድ እንግዲህ ጌች ውጭ ሀገር ላይ ብዙ ሚሊዮን ዶላር ወደ ካዝናው ይገባል ማለት ነው። ዛሬ ጆኒ ተሸነፈ ማለት ሴዶ አሸነፈው ማለት ወደ ውጭ ሀገር ሄዶ ጌች የሚያገኘው ብዙ ሚሊዮን ዶላሮች ብሮች ከሰሩ ማለት ነው። ለዛስ ሴዶ የ1 ሚሊዮን ብር ጊፍት በመቀበል ከጌች ማለት ነው ለመሸነፍ ተስማምቶ ነው የሚገባው። ሪል ፋይት እንዲመስላችሁ ጌሞቹ ይደረጋሉ፣ ግን ትክክለኞቹ ጌሞች ከሴዶ እና ከጆኒ ውጪ ያሉ ፋይቶች መጀመሪያ ላይ የምናያቸው ፋይቶች ሲሆኑ ትክክለኛ ፋይቶች፣ ሪል ፋይቶች ሻምፒዮን አንዱን ሻምፒዮን የሚሆንባቸው ሪል ፋይቶች እነሱ ናቸው። ከነሱ ውጪ ግን የሚደረገው መጨረሻ ላይ ሁለቱም የሚያደርጉት ጌም እንግዲህ የቢዝነስ ጌም ነው። ታው ይሄ ነው ማለት ነው። ሴዶ ያሸንፋል ብላችሁ የጠበቃችሁ ሰዎች እንግዲህ ከዚህ እውነት ጋር ተጣሉ ማለት ነው። ሀሳብ አስተያየት ያላችሁ ተነጋገሩበት። ይመቻችሁ።